የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ዝግጅት ላይ ነው ማለት ነው ውዶቼ። እንግዲህ በተለመደው ሰዓት ወደ እናንተ ይደርሳል ማለት ነው። እንግዲህ ትንሽ ደግሞ እኔ እስኪ ፈት ላድርጋቸው ማለት ነው። አዲስ ነገር አለ ዛሬ። ይሄን አዲስ ነገር ለማወቅ ከፈለጋችሁ ቪዲዮ እስከ መጨረሻው ተከታተሉት። ከዛም ደግሞ ሙሉውን ደግሞ ድራማው ሲለቀቅ ታዩታላችሁ ማለት ነው። ጽናት ተናገሪ 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 እያላችሁ ነው። ግን ደግሞ ጽናት አሁንም ቢሆን እንቅጩን አልናገርም ያበጠ ይፈንዳ እያለች ነው ማለት ነው። እንግዲህ ምንም ማድረግ አንችልም። ልጅቷን በለናት እምቢ ብላለች። ያለዛም በቃ እኔ በሷ ቦታ ሆኜ እኔ ልናገርላት ነው ለኪራ ማለት ነው። ምንም ማድረግ አልችልም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ ዌልካም እንኳን በሰላም መጣችሁ ብያለሁ። ሀሳብ አስተያየታችሁ በኮሜንት ላይ አይለኝ። ይህንን ቪዲዮ ደግሞ የነጽናትንና ኪሩን የምትወዱ ላይክ በማድረግ በላይክ ብቻ አሳውቁኝ ማለት ነው ውዶቼ። እንግዲህ ሮመዳን ነበር። የሮመዳን በዓሉም ግርግሩም ጾሙም ሁሉም ነገር አለቀ አልሐምዱሊላህ። ከዚህ በኋላ እንግዲህ ሁላችንም እረፍት እናገኛለን ብዬ አስባለሁ። ከጾሙም ጋር ከስራውም ጋር ትንሽ ከበድ ብሎ ነበረ። አልሐምዱሊላህ እንግዲህ በሰላም አልቋል ማለት ነው። እና ውዶቼ ማለት ነው ውዶቼ ማሮቼ፣ እንግዲህ ጽናትን ካልተናገረች ድራማው ሊያስጠላን ነው። በጣም ድርቅ አለች፣ ግጥጥ አለች። ለምንድን ነው እንደዚህ የምትሆነው? ቢያንስ ለአንድ እንኳን አትናገርም እንደ እያላችሁ ነው። ዞሮ ዞሮ እኮ ለምሩ እኮ ነግራታለች። ቢያንስ እንኳን ጽናት ብትፈራ ምሩ ይሄን ነገር መናገር አለባት ማለት ነው። ቢያንስ እንኳን ከጽናት ትንሽ የተሻለ ድፍረት ያላት ምሩ ናት ማለት ነው። ምሩን በእርግጥ በጣም ትንሽ ትፈራለች፣ ቢሆንም ግን ደግሞ ከጽናት ትሻላለች። ስለዚህ ቢያንስ ምሩ ለናሆም ለፍቅረኛዋ ነግራ ሁለቱ ያለውን ነገር ፈተውት የነሱንም ደግሞ መፍትሄ ላይ ሊያደርሱላቸው ይገባል። የነሱ ደግሞ ፍቅራቸው መተሳሰባቸው ለኔ ባትሆኝ ቆጭ ነበር እየተባባሉ ነው ማለት ነው። ወይኔ እናንተ ፍቅር እንደዚህ ያስቀናል። ቀን ነው ማለት ነው። ቀን ነው በቃ ዘመቅናት እና ብቻ በጣም ነበር ደስ የሚሉት ማለት ነው ሁለቱ። ግን ደግሞ ጽናትና ኪራ መሀል ላይ ያለው ነገር ግን ሁሉንም ሰው አስደብሮታል ማለት ነው። ሁሉንም ናሆምም ገጭ ጓ እያለበት ያለው ኪራ ላይ ነው ማለት ነው። ኪራም ደግሞ አሁን ላይ ምን ማድረግ እንዳለበትና የውስጡን ጥያቄ መመለስ ስላቃተው ራሱን ወደማይሆን እንትን ውስጥ እየከተተ ነው። ወደ ሱስ ውስጥ ወደማይሆን ነገር ውስጥ በፊት መጥፎ ጸባይ የነበረው ኪራ እየተመለሰ ነው። ምክንያቱም በመጠጥ በተለያዩ ነገሮች ራሱን እያደነዘዘ ወይንም ያለውን ነገር ለመርሳት ይሞክራል። ግን ደግሞ ይሄ የሚረሳ ነገር ሳይሆን የሚሰራ ስራ የሚያስፈልገው ነገር ነው ማለት ነው። እና እሱም በእርግጥ ጥያቄ የሆነበት አሁን ፍቅሬን ተቀበለኝ ለምን ደግሞ መልስ አላፈቅርህም አለችኝ የሚል ጥያቄ ባይምሮ ስለሚመላለስበት ነው ልጁ ግራ የተጋባው። ስለዚህ ጽናት እውነቱን ነግራው አባት ይሄን ብሎኛል ብላ እውነቱን መናገር አለባት። ዛሬ በሚለቀቀው ላይ እውነቱን ትናገራለች ወይስ እውነቱን አትናገርም? እኛ በደንብ አድርገን የምናይ ይሆናል ማለት ነው። ይሄ ነው ብዬ ይሄን ትላለች ይሄን አትልም ብዬ አልላችሁም። ምክንያቱም ሙሉ ቪዲዮ ስለሚለቀቅ ሙሉ ቪዲዮን እዛ ላይ አብረን እናየዋለን ማለት ነው። ስለዚህ ይሄን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ቻናል ሰምታችኋል።